በዛሬ ቪዲዮ የክሪስማስን ፌስቲቫል በማስመልከት Christmas ገብቷል ያረጋል ፌስቲቫል እነሱን ለማየት እንሄዳለን። ያው ቪዲዮን በመቀርጽበት ጊዜ እንግዲህ መሸት ብሎ ነበረ። መሸት ቢልም አሪፍ ነው። አንዳንድ ላይቶች ምናምን ይበራሉ ምናምን ነገር አሪፍ ቫይብ ይኖረዋል። በቀን ቢሆን ኖሮ ብዙ ሰዎች አይኖሩም ብዬ አስባለሁ። ብቻ እናየዋለን ያለውን ድባብ ምናምን ዛሬ። እስከዛው ግን ሰብስክራይብ እያደረጋችሁ እንደገባው ልብ ያልኩት ነገር እዚህ ጋር ፌሪስ ዊል በቃ ቀጥታ የሚታየው ነገር እሱ ነው እና እሱ ራሱ በላይት ምናምን ድምቅ ብሏል ምናምን ነገር በቃ ክሪስማሱ ምናምን አምጥቶታል ምናምን ነገር ነው። እንግዲህ ይሄ ቦታ በማታ እንደምታዩት ነው። ድባቡ ከምናስበው በላይ ነው። በቃ ያሰብኩት ከምናስበው በላይ በጣም ድባብ አለ፣ በጣም ወከብ አለ። ቫይቡ በጣም ክሪስማስን አስብዞታል። ይሄ ድባቡ የሚከበው ነገር ምናምን ሙዚቃ ከጥግን የተከፈተው ቮይስ እንኳን ሪከርድ ማድረግ እስከማንችልበት ድረስ ያው እዚህ ጋር እንደምትመለከቱት ደግሞ እንግዲህ ጃይሮስ አለ። ፋስት ፉዶች ናቸው። በቃ እዚህ ጋር ትመጣላችሁ ምናምን ነገር አሪፍ ምግቦች አሉ። የሞከራችሁ ካለ እንግዲህ ኮሜንት ላይ አሳውቁን። እንግዲህ ከዛ በኋላ ደግሞ ካጠገቡ ያው ዶናቶች አሉ። ያው ክሪስማስ ምን እንደሆነ መጠን ጣፋጮች በጣም እዚህ ጋር ሊበዙ ይችላሉ። የሚሸጡትም እዚህ ጋር ጣፋጮች። ኦኬ እስኪ ሌላውን ደግሞ ጎብኘት እናድርግ። ያው ዛሬ እንደመከፈቱ መጠን የፌስቲቫል በጣም ብዙ ሰው አለ። በጣም ክራውድድ ነው ምናምን ነገር ነው። እስኪ ደግሞ ማን ነው እንደኔ በክሪስማስ ጊዜ መገዛት የሚወድ ምናምን ነገር እስኪ ኮሜንት ላይ አሳውቁ። ያው እዚህ እንደምትመለከቱት እዚህ ጋር በጣም ዊንተር ምናምን ነገር ገብቷል እና እዚህ ጋር ባር አለ። የተለያዩ ባሮች አሉ። ኢንጆይ እያደረጉ ነው። የተለያዩ ወይኖችን ቢሮዎች ምናምን አሉ። እዚህ ጋር ይዘን ምናምን ተፍታ ይላሉ። ደግሞ እኮ ረስቸው በኋላ አይደለም ቼርስ ፎር ዘ ሆሊዴይ ይበለናል። ያው እኛም ጉብኝታችንን ቀጥለን በዚህ አላቆምንም። በዛኛውም በኩል ሄደን ያው ተመሳሳይ ነገሮች ነው ያሉት። እዚህ ጋርም እንደዛኛው ያው ተመሳሳይ ነገር ነው ያሉት። እዚህ ጋር እንደሚታየው የተለያዩ ጌጣጌጦች፣ የእጅ በራሴቶች ነው የሚታዩ። በስተ መጨረሻም በዚህኛው በኩል እንግዲህ ደረስን። በዚህኛው በኩል በጣም ብዙ ጣፋጮች ነው ያሉት። እንዳለ ጣፋጭ ብቻ ነው ያለው። እዚህ ጋር ኬክ የምትወድ ከሆነ እዚህ ጋር ይኸው እንግዲህ ያው እንደነገርኳችሁ ነው። በጣም ብዙ ጣፋጮች ነው ያሉት። እዚህ ጋር ደግሞ በቃ ጣፋጭ ለምትወዱ ሰዎች እዚህ ጋር በተለያየ ቀለም ነው ያለው። ያው እነሱንም ጣፋጮቹን በተቻለን አቅም ለማሳየት ሞክረናል። በጣም ነው የሚያምረው ኮምቢኔሽኑ፣ የቀለሙ አቀማመጦች ምናምን በጣም ነው የሚያማምሩት። ባይዘዌችን ይዘ ብትጠቀሙ ሙክክ ነው የምትለው ሙክክ። ያው እዚህ ጋር ደግሞ እንደምትመለከቱት እዚህ ጋር ዘመናዊ ቅፈላ ነው። በቃ እዚህ ጋር ዘመናዊ ቅፈላ ነው። ሪከርድ የምታደርጉ ከሆነ ወላ ክፈሉ ሲለን ነበረ። በዛ ትንሽ ዞር ለማለት ሞክርን። ያው እዚህ ደግሞ ብላክ ፍራይዴ የሚባላል በክሪስማስ ብላክ ፍራይዴ። ሁሉም ሱቆች በጣም ኦፈር አላቸው። እስከ 25% እስከ 50% ኦፈር አላቸው እና ሁሉም ሱቆች አስቡት። ይሄ ኦፈር እንግዲህ 100 ፓውንድ የተባለውን በ50 ፓውንድ መግዛት እንደማለት ነው። ያው ብዙ ሰዎች ይገዛሉ። በጣም ይህን አጋጣሚ ተጠቅሞ በጣም ብዙ ሰዎች ይገዛሉ። ገበያውንም አንደኛ የማሳቢያ መንገድ ነው ሱቆቹ የሚያዙት። ስለዚህ አሪፍ ነው።
ጊዜውን ተጠቅሞ እዚህ ጋር ሾት የሚያደርጉ ምናምን ነገሮች አሉ። ያው ቫይቡን በጣም ነው የሚያምረው። ኤልኢዲ ላይቱ ምናምን ትንሽ ከዛ ዞርም ለማለት ሞከረ። እዚህ ጋር እንግዲህ በጣም ወከባየ ወከባው እንግዲህ ለማየት ወደ ውስጥ ለመግባት ሞከርን። እንግዲህ ይሄን ለማየት ነው ይሄን ሰራን ብሎ በጣም ወከባ በቃ ግን ባይዞ ሪል ነው የሚመስለው። በቃ ሪል ነገር ነው ምናምን ነው የሚመስለው። አሁንም ዞር ስን በመንገዳችን ላይ ይሄን እንትን አየሁ። አይዶ ነው ምን እንደምትባልች ብቻ ግን የቫይቡ አንድ አካል ናት። ያኔ አላሾቹም በጣም ነው የሚያምረው። በጣም ያምራል የምታደርገው አክሽኖቿ፣ ሪያክሽኖቿ ምናምን ነገር በጣም ነው የሚያምረው። ከውስጡ የሚወጣው ነገር ምናምን በቃ አሪፍ ቫይብ ሰጡታል ምናምን ነገር ብቻ በጣም ነው የሚያምረው። ያለው ድባብ ፌስቱ ምናምን በጣም ነው የሚያምረው። በጣም ነው ብቻ የሚያምረው። ሁሉም የመብራት አቀማመጦቹ፣ የማስዋብ ስራ፣ ከኋላ የሚለቀቁት የሙዚቃዎቹ ምናምን በጣም ነው የሚያምሩት። ባህሉን ባህል አስመስለውታል። ያው መጨረሻ ላይ እንግዲህ ሁሉንም ነገር ቪዲዮዎቹን አንድ ላይ አድርጌ እንትን ብዬላችኋለሁ። በስተ መጨረሻም እንግዲህ ይሄ ቪዲዮ የሚመጣላችሁ ሁሉ ይህን ቻናል ሰብስክራይብ እያደረጋችሁ የምታበረታቱኝ ስለጠይቃለሁ። ያረዳ ልጆች ይመቻችሁ።